አርዕስተ ዜና። አሜሪካ የሆርሙዝ ወሽመጥን ዳግም ለማስከፈት ዓለም አቀፍ ድጋፍ ትፈልጋለች ተባለ። እስራኤል እርዳታ ይዘው ወደ ጋዛ ሲጓዙ የነበሩ መርከቦች ጠልፋ 175 አክቲቪስቶችን አሰረች ተባለ። የነዳጅ ዋጋ ከ4 ዓመት ወዲህ ባልታየ መጠን ጨመረ ተባለ። ፕሬዝዳንት ትራምፕ ኢራን ላይ ሊወስዱ ስለሚችሉ ወታደራዊ እርምጃ ግልጽ ሊያደርግላቸው መሆኑ ተዘግቧል። በዝርዝር ታደምጡታላችሁ። የጀርመን መሪ መንግስት አሜሪካን ከተቹ ከቀናት በኋላ ትራምፕ ከሀገሪቱ የሰፈሩ ወታደሮች ለመቀነስ እያሰቡ ነው ተብለዋል። አሜሪካ በኢራን ጦርነት እስካሁን $25 ቢሊዮን ማውጣቷን አስታውቃለች። በዝርዝር የምታደምጡ መረጃችን ይሆናል። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃችን እናልፋለን። የኢራኑ ጠቅላይ መሪ የሀገራቸው የኒውክሌር አቅም ለመከላከል ቃል ገቡ ተብሏል። ይህም የተባለው የኢራኑ ጠቅላይ መሪ የእስላማዊ ሪፐብሊክን የኒውክሌርና የሚሳኤል አቅም ለመከላከል ቃል ገቡ። ሙጅተባ ኻሜኒ ሐሙስ ዕለት የጽሑፍ በሰጡት መግለጫ አሜሪካ በፐርሺያ ባህረ ሰላጤ ቦታ እንደሌላት በመግለጽ ነበር። ሙጅተባ ኻሜኒ ኢራን ወሽመጥን መቆጣጠር ባህረ ሰላጤውን የበለጠ ደህንነቱ የተጠበቀ እንዲሆን ይደረጋል ብለዋል። መግለጫውን አክሎም ቴህራን በወሽመጥ ላይ የሚኖራት ህገወጥ አመራርና አዲስ አስተዳደር የቀጠናው ዜጎች በሙሉ ተጠቃሚ ያደርጋል ሲሉ ገለጹ። ሙጅተባ ኻሜኒ የአባታቸው መገደል ተከትሎ የአጠቃላይ መሪነቱን ስልጣን ከተረከቡ ጀምሮ ለህዝብ ታይቶ አያውቁም። ጠቅላይ መሪው መግለጫውን የሰጡት የሀገሪቱ ምጣኔ ሀብት ላይ የሚደርሰው ጫና በበረታበት ጊዜ ነበር። የአሜሪካ ባህር ላይ የጣለውን እገዳ የቀጠለበት ወቅትም ነው። የኢራን የሆርሙዝ ወሽመጥን መዘጋቷን ተከትሎ የዓለም ነዳጅ ዋጋ በከፍተኛ ደረጃ ጨምሯል ተባለ። ሐሙስ ዕለት የበሬነት ድፍድፍ ነዳጅ ዋጋ ዘይት በርሜል $126 ተሽጧልም ነው ተባለው። ኻሜኒ በመግለጫቸው ላይ አሜሪካን ታላቋን ሰይጣን በማለት የጠሯት ሲሆን በፐርሺያ ባህረ ሰላጤ ምንም ጉዳይ የላትም ብለውም ተችተዋል። የኢራን የበላይ መሪ መሳሪያዎቻቸው እና ቴክኖሎጂያችን እንደ ሀገር የማንነታችን አካል ናቸው እና ምንም ቢሆኑ እንጠብቃቸዋለንም ሲሉም ተናግረው ነበረ። ሁሉም የኢራን አቅም፣ ሳይንስ እና ቴክኖሎጂ ኢንዱስትሪ፣ የኒውክሌር እና የሚሳኤል ፕሮግራሞች በ90 ሚሊዮን የኢራን ህዝብ የሚታዩ እንደ ውድ ብሔራዊ ሀብቶች መሆኑ ጠቅላይ መሪው ተናግረዋል። አክለውም ልክ ውሃችንን፣ ግዛታችንና አየር ክልላችንን እንደምንከላከለው እንጠብቀዋለን ብለዋል። በሺህ ኪሎ ሜትር አቋርጦ መጥተዋል ያላቸውን የውጭ ኃይሎች በስግብግብነት እና በክፍት ይንቀሳቀሳሉ ሲሉ ወንጅለው በአካባቢው ምንም ቦታ የላቸውም ከውሃ በታች ካልሆኑ በስተቀርም አሜሪካን እንዲያሉ ተችተው ነበር። ኻሜኒ በዚህ መግለጫቸው ላይ ኢራን ወሽመጡን መቆጣጠሯ እንደምትቀጥል አመላክተውም ነበር። ኢራን በወሽመጡ በኩል የሚያልፍ መርከቦች $2 ሚሊዮን እንደምታስከፍልም ተናግራለች። ወደ ሁለተኛውና ዝርዝር ወደምንመለከተው መረጃችንም እናልፋለን። አሜሪካ ዳግም ጥቃት የምትፈጽም ከሆነ የከፋ እርምጃ እንደምትወስድ ኢራን አስጠነቀቀች። ኢራን ዋሽንግተን ዳግም ወታደራዊ እርምጃ መውሰዱ ከጀመረች ረጅም እና የከፋ ጉዳት የሚያስከትል የአጸፋ እርምጃ እንደምትሰጥም አስጠነቀቀች። ቴህራን አሜሪካ የተወሰነ ቢሆንም እንኳ ጥቃት ዳግም መፈጸም ከጀመረች ረጅም እና የከፋ ጉዳት የሚያስከትል ጥቃት በቀጠናው ባሏት የጦር ሰፈሮች ላይ እንደሚፈጽሙ የአብዮታዊ ዘብ ከፍተኛ ባለስልጣናት ተናግረዋል። አሜሪካ ሀገራት ጥምረት ፈጥረው የሆርሙዝ ወሽመጥን እንዲያስከፍቱ ግፊት እያደረገች መሆኑን ሮይተርስ የዜና ወኪል ዘግበዋል። ቴህራን ረቡዕ ዕለት አሜሪካ መርከቦቿ ላይ የጣለችውን እገዳ የምትቀጥል ከሆነ ከዚህ በፊት ታይቶ የማይታወቅ ወታደራዊ እርምጃ እንደምትወስድም አስጠነቅቃ ነበር። ይህ የቴህራን ማስጠንቀቂያ በቀጠናው ዳግም የአሜሪካና የእስራኤል ድብደባ ይቀጥላል
የሚል ስጋትም ፈጥረዋል የተባለው። ወደ ሶስተኛውና ወደ ዝርዝር የምንመለከተው መረጃችን እናልፋለን። አሜሪካ የሆርሙዝ ወሽመጥን ዳግም ለማስከፈት ዓለም አቀፍ ድጋፍ ትፈልጋለችም ተብሏል። አሜሪካ ሌሎች ሀገራት ዓለም አቀፍ ጥምረት እንዲመሰርቱ እና የሆርሙዝ ወሽመጥን እንዲያስከፍቱ እንደምትፈልግ ሮይተርስ የዜና ወኪል ዘገበ። የዜና ወኪሉ የተመለከተው የውጭ ጉዳይ ሚኒስቴር ሰነድ የዓለም 20% የነዳጅ የሚተላለፍ ወሽመጥን ዳግም ለመርከቦች ክፍት እንዲሆኑ ለማድረግ አገራት ዓለም አቀፍ ጥምረት እንዲመሰርቱ ግፊት እያደረገ መሆኑን ያሳያል ተባለ። 2 ወር ባለፈው በኢራን ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ የዓለም የነዳጅ ዋጋ ከ4 ዓመታት ወዲህ ታይቶ በማይታወቅ መልኩ ጭማሪ አሳይቷል። ጦርነቱ ለማስቆም የተደረጉ ንግግሮች ውጤት ባለማስገኘታቸው አሜሪካ ወደ ኢራን ወደቦች መርከቦች እንዳይገቡ እገዳ መጣሏን የሚታወስ ነው። የአሜሪካ ፕሬዝዳንት ሐሙስ ዕለት ኢራን ወደ ድርድር ጠረጴዛ እንድትመለስ ለማድረግ የሚያስችለው የወታደራዊ እቅድ ላይ ለፕሬዝዳንት ግልጽ እንደሚያደርግ ኤክስኪዩቲቭ ዜና ወኪል ዘግበዋል። የአሜሪካ ማዕከላዊ እዝ አጭር እና ከባድ የሆነ የጥቃት እቅድ ለፕሬዝዳንት እንደሚያቀርብ የተገለጸ ሲሆን በዚህ ጥቃት ምናልባት የኢራን መሰረተ ልማቶች ኢላማ ሊደረጉ እንደሚችሉ ኤክስኪዩቲቭ በስም ያልጠቀሳቸው ምንጮች ጠቀሳ ዘግበዋል። ወደ አራተኛውና ወደ ዝርዝር የምንመለከተው መረጃችን ስናልፍ እስራኤል እርዳታ ይዘው ወደ ጋዛ ሲጓዙ የነበሩ መርከቦችም ጠልፋለች። ከዚህም ቀጠለ 175 አክቲቪስትም አስራለች የተባለው። ለጋዛ እርዳታ ጭነው ሲጓዙ የነበሩ 22 ጀልባዎች በግሪኳ ክሬት ደሴት አቅራቢያ ዓለም አቀፍ ደሴት ላይ በእስራኤል ኃይሎች መጥለፋቸው የፍልስጤም ደጋፊ አክቲቪስቶች አስታወቁ። የመርከቦቹ የቡድን ጉዞ ያቀናዳቸው የግሎባል ስሙዲ ፍሎቲላ የተባለው ተቋም የእስራኤል እርምጃ የባህር ላይ ውንብድና ሲል ተቃውሞታል። የእስራኤል የውጭ ጉዳይ ሚኒስቴር በበኩሉ ከ20 የሚበልጡ ጀልባዎች ውስጥ የነበሩ 175 አክቲቪስቶች መያዙን እና ወደ እስራኤል እየተወሰዱ መሆኑን አስታውቋል። የጀልባዎቹ ዝም የህዝብ ግንኙነት ትርኢት ሲል አጣጥሎታል። እስራኤል ጋዛ ላይ የጣለችውን እገዳ የመስበር እቅድ በመያዝ ከ2 ሳምንት በፊት የህብረት ጉዞ ከጀመሩት ከስፔን፣ ፈረንሳይ እና ጣሊያን ይሄ የባህር ላይ ውንብድና ላይ በበርካታ አቅራቢያ ክፍት ውሃ ላይ ሰዎችን በህገወጥ መንገድ በመያዝ እስራኤል ከራሷ ድንበር ሩቅ የሆነ ስፍራ ያለ ምንም ተጠያቂነት ያለ ምንም መዘዝ እንደምትንቀሳቀስ ያመለክታልም ተብለዋል። የእስራኤል መገናኛ ብዙሃን ዘገባዎች በበኩላቸው የባህር ኃይሉ ለመርከቦች ማስጠንቀቂያ እንደሰጡና ትዕዛዙ ያልተቀበሉት እንደያዘ ገልጸዋል። እስራኤል እርምጃዋ ዓለም አቀፍ ሕግን ያከበረ እንዲሆን ተናግራ ወደ መጨረሻው ዝርዝር ወደ ምንመለከተው መረጃችን ስናልፍ ፕሬዝዳንት ትራምፕ ኢራን ላይ ሊወስዱ ስለሚችሉ ወታደራዊ እርምጃ ግልጽ ሊያደርግላቸው መሆኑን ተዘግበዋል። የአሜሪካ ወታደራዊ አዛዥ ኢራን ውስጥ ሊፈጸሙ የሚችሉ አጭርና ኃይለኛ ተከታታይ ጥቃቶች የተመለከተ እቅድ ለፕሬዝዳንት ዶናልድ ትራምፕ ሊያቀርብ መሆኑን የአሜሪካው ዜና ምንጭ ኤክስኪዩቲቭ ዘገበ። የትራምፕ አስተዳደርና የኢራን ላይ ወታደራዊ እርምጃ መውሰዱን እያጤነ ያለው ጥቃት መፈጸም ከቴህራን ጋር የሚያደርገው ድርድር ከገባበት ቅርቃራ ያስወጣዋል በሚል ተስፋ መሆኑንም ዘገባው ጠቅሰዋል። ኢራን ጥቃት ከተፈጸመባት ድርድር ላይ የኒውክሌር ጉዳዩን በተመለከተ ምልልስ ልታሳይ ትችላለችም ተብሎ ተገምቷል። በዘገባው መሰረት ዶናልድ ትራምፕ ይቀርባል ሌላኛውን እቅድ በኢራን የተዘጋውን ሆርሙዝ ለንግድ መርከቦች ክፍት ለማድረግ ሲባል የወሽመጡን የተወሰነ ክፍል መቆጣጠር የሚመለከት ነው ተባለ። ይህ አይነቱ እርምጃ እግረኛ ወታደሮች ማስመራቱን ሊያካትት እንደሚችልም ኤክስኪዩቲቭ የዜና ምንጭም በዘገባው አካቷል የተባለው።
በአሜሪካና በእስራኤል ጦርነት የተከፈተበት ኢራን ወሳኙን የባህር መተላለፊያ ሆርሙዝ ዘግታለች። በወሽመጡ ለማለፍ የሚሞክሩ መርከቦች ላይ ጥቃት እንደምትፈጽም መዛቷንም ቀጥላለች። ይህ የኢራን እርምጃ የዓለም የኤነርጂ አቅርቦት ላይ ከፍተኛ መስተጓጎል ያደረሰ ሲሆን አሜሪካ ዳግም በምላሿ ወደ ኢራን ወደቦች የሚያደርጉ ጉዞዎች ላይ እገዳ ጥላለች። እንደ ኦስኪቲቭ ዘገባ ከሆነ ዶናልድ ትራምፕ ፕሬዝዳንት የኢራን ወደበኛ ላይ የጣሉትን የጉዞ እገዳ እንደ ትልቅ መደራደሪያ ይመለከቱታል ነው የተባለው። ይሁን እንጂ በዚህ ሳምንት አቋሟ የምትቀጥል ከሆነ ወታደራዊ እርምጃ መውሰዷን ሊያጤኑ እንደሚችሉ ታወቀ። በተጨማሪም ኢራን የአሜሪካ እገዳ የምትቀጥል ከሆነ በአጸፋው በቀጠናው የሚገኙ አሜሪካ ኃይለኞች ላይ ወታደራዊ እርምጃ ልትወስድ ትችላለችም የሚል ግምት መኖሩን የዜና ምንጩ ዘግበዋል። ሰላም የተከበራችሁና የተወደዳችሁ አድማጮቻችን የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮውን ላይክ አድርጉ፣ ሰብስክራይብ አድርጉ። ፈጣንና አዲስ መረጃዎች ሲወጡ እናደርሳችኋለን ማለት ነው። በየቀኑ አዲስ መረጃ ሲወጣ እናንተ ጋር ይደርሳል ማለት ነው። ቻናሉን ሰብስክራይብ አድርጉ፣ ቪዲዮውንም ላይክ አድርጉ። መልካም ጊዜ ይሆንላችሁ።